ሰላም እንዴት ናችሁ? እኔ ደህና ነኝ። ይህ ሀሁ አማርኛ ሰዋሰው የጀማሪ አማርኛ የትምህርት ዩቲዩብ ቪዲዮ ነው። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር እንዲሁም ሳብስክራይብ በማድረግ ጀምሩ። ዛሬም እንደተለመደው ከባለፈው የሚከተሉ 5 የአማርኛ ፊደላት ማለትም ከተ እስከ ኘ ያሉ 5 የአማርኛ ፊደላት እንማራለን ማለት ነው። እንግዲህ አምስት የማደርጋቸው ማለትም እንዳይደበላለቁ ሲበዙባችሁ 10 ወይ 15 ወይም ሁሎችን በአንድ ጊዜ ማቅረብ ይቻላል። ነገር ግን ፊደላት ከፊደላት ምልክት ከምልክት በድምጽም ሆነ በምልክት እንዳይደበላለቁባችሁ። ነገር ግን እነዚህ አምስቶቹ ትንሽ ስለሆኑ ደጋግማችሁ ካለያችኋቸው እነዚህን አምስቶቹን በአንድ ቀን ለያችሁ ማለት በጣም አሪፍ ነው ማለት ነው። ዛሬም እንደተለመደው ከተ እስከ ኘ ያሉ የአምስት የአማርኛ ፊደላትን ከነ ቤተሰቦቻቸው እናያለን ማለት ነው በደንብ። እንዲሁም እንዳሁን ቀን ደግሞ በሶስት የአነባበብ ስልት ማለትም ከግራ ወደ ቀኝ፣ ከቀኝ ወደ ግራ እንዲሁም ከላይ ወደ ታች እየመላለስ እየደጋገም እንማራለን ማለት ነው። እናንተም እስክሪብቶና ደብተር ይዛችሁ እየጻፋችሁ ቪዲዮውን እያቆማችሁ እንደገና እያስጀመራችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ ማለት ነው። ከዚህ በተጨማሪ የአማርኛ፣ የእንግሊዝኛ፣ የሂሳብ፣ የኦሮምኛና የግዕዝ ትምህርቶችን ባሉበት በስራ ቦታ ሆነው ለተከታታይ 5 ቀን ማለትም ከሰኞ እስከ ዓርብ ለቀን ለ1 ሰዓት ያክል እያስተማርን እንገኛለን። እርስዎን መማር ከፈለጉ ከታች ባለው ስልክ ቀጥታ በመደወል እንዲሁም በቴሌግራም በኢሞና በኢንስታግራም ብትደውሉ ወይም ድምጽ ብታስቀምጡልን ይደርሰናል ማለት ነው። አሁን ቀጥታ ወደ ቪዲዮና ወደ ትምህርቱ እናልፋለን። አብራችሁን ቆዩ። እሺ ዛሬ እንግዲህ የምናየው ከተ ነው የምንጀምር ማለት ነው። አሁንም ሁሌ እንደምላችሁ የምታደርጉልኝ ከመጀመራችሁ በፊት ድምጻቸውንና ምልክታቸውን ነው የምትለዩ። ለምሳሌ 5 የአማርኛ ፊደላትን ዛሬ እንማራለን። ከአምስቶቹም የተለያየ ድምጽ አላቸው ማለት ነው። መጀመር የምታደርጉ ድምጻቸውን ትለያላችሁ ማለት እቺ ተናች፣ እቺ ቸ፣ ሀ፣ ነ፣ ኘ እነዚህ አሁን የተለያየ አምስቶችም የተለያየ ድምጽ አላቸው ማለት ነው። አስተውላችሁ ከሆነ ተ ስንል የምትል ድምጽ አለች ማለት ነው። ተ ስንል ምልክቷም እንግዲህ እያያችኋቸው ነው ትለያችኋላችሁ ማለት ነው። እንደዚህ እያደረጋችሁ ምልክቶቹ ተ ምን አይነት ምልክት ነው ያላት፣ ቸ ምን አይነት ምልክት ነው ያላት፣ ሀ ምን አይነት ምልክት ነው ያላት፣ ነ ምን አይነት ምልክት ነው ያላት፣ ኘ ምን አይነት ምልክት ያላት የሚለውን ድምጻቸውን ካዛችሁ በኋላ ምልክታቸውን ደግሞ ትይዛላችሁ። ከዛ ከያዛችሁ በኋላ የየራሳቸውን ቤተሰቦች ደግሞ ምልክታቸውና ድምጻቸውን እንግዲህ ተ ነው ያልኳችሁ ቱ እያለ ይቀጥላል። ተ ስንል ተ በሉስ አንድ ጊዜ ተ አያችሁ የምትል ድምጽ አለች ማለት ነው። እንግዲህ የመጀመሪያ ፊደሎች ሁሎችም የሚል ድምጽ አላቸው ማለት ነው። ጭኛዋ ደግሞ ቱ ስንል ኡ የምትል ድምጽ አለች። ሁሎችም እንግዲህ አማርኛ ፊደል ሁለተኛ ፊደል ከሆነ በውስጥ አዋቂነት ኡ የሚል ፊደል አለ ማለት ነው። ስለዚህ እናንተ መጀመር የማን ቤተሰብ ናት የምትለዋን እቺ መጀመር ተመሆኗን ትለያላችሁ ማለት ነው። ከዛ ስንተኛ ቤተሰብ ናት? አንደኛ ቤተሰብ ናት፣ ሁለተኛ ቤተሰብ ናት፣ ሶስተኛ ናት፣ አራተኛ ናት፣ አምስተኛ ናት፣ ስድስተኛ ናት፣ ሰባተኛ ናት የምትለዋን ደግሞ በምልክትና በድምጽም ትለያላችሁ ማለት ነው። አሁን እንጀምራለን ትምህርቱን ተከታተሉ። ምልክታቸውን ድምጻቸውንም ለመለየት ሞክሩ ማለት ነው። አሁን ቀስ አድርጌ አያችኋለሁ እየደጋገምኩኝ አብራችሁን ቆዩ። ተ ቱ ቲ ታ ቴ ት ቶ። አሁን ሁለተኛዋ ቸ እቺ ተ ነበር። ተና ቸ የሚል የድምጽ ልዩነት አለ ማለት ነው። ይችኛዋ ተናት፣ ይችኛዋ ቸ ናት። ስለዚህ በድምጽም ብቻም ሳይሆን በምልክትም ይለያያሉ ማለት ነው። ይችኛዋ ቸ ትሆናለች፣ ይችኛዋ ተ ትሆናለች ማለት ነው። ቸ ቹ ች ቻ ቸ ች ቾ። ሶስተኛዋ ሀ ናት። እንግዲህ በባለፈው እንዳየናቸው 3 አይነት የሀ ወይም ሞክሸ ሆሄ የሚባሉ አሉ ማለት ነው። እንግዲህ ሀ 3 አይነት ሀ ለማለት ነው። በባለፈው አመርኋ፣ ሀሌታ ውሃና ይችኛዋ ደግሞ ብዙሃን ውሃም ትባላለች። እንግዲህ በሌላ ቪዲዮ ምንድነው ልዩነታቸው፣ ለምን ነው የምንጠቀማቸው የሚለውን አንዳንድ ላይ ሌሎችም 2 አይነት አለ፣ ሰ 2 አይነት አለ፣ ጸ እንዲሁም 2 አይነት አለና በአንድ ቪዲዮ እናያቸዋለን ማለት ነው። አሁን ግን ድምጻቸውና ምልክታቸውን ሀ እንደሆነች ታውቃላችሁ። እቺን ያለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። እችኛዋ ደግሞ ነ።
እቺ አሁን ድምጻቸው ይለያያሉ። እቺ ሀ ነች፣ እቺ ነች። በምልክትም ቢሆን ይለያያሉ ማለት ነው። ይሄን ነው የምትይዙት። ነ ኑ ኒ ና ኔ ን ኖ። የመጨረሻዋ ደግሞ አምስተኛዋ ኘ። ችኛዋ ነ ናት፣ ችኛዋ ኘ ናት። ስለዚህ የድምጽ ልዩነት አለ ማለት ነው። የምልክትም ልዩነት አለ። ይሄን ትዛላችሁ። ኘ ኙ ኚ ኛ ኘ ኚ ኞ። አያችሁ። አሁን የመጀመሪያው ከግራ ወደ ቀኝ ያናነብ ስልት ነው። አሁን ደግሞ እንመለስና ከቀኝ ወደ ግራ ወይም ከመጨረሻው ወደ መጀመሪያው እናነባለን ማለት ነው። ቶ ት ቴ ታ ቲ ቱ ተ። ይቺ ደግሞ የመጨረሻዋ ፊደል ቾ ች ቸ ቻ ች ቹ ቸ። ችኛዋ ሆ ህ ሄ ሃ ሂ ሁ ሃ። ችኛዋ ኖ ን ኔ ና ኒ ኑ ነ። መጨረሻዋ ኞ ኞ ኝ ኘ ኛ ኚ ኙ ኘ። አሁን እንግዲህ ከቀኝ ወደ ግራ ማለትም ከቀኝ ወደ ግራ ከኋላ ወደፊት እየተመለስ የምናይበት ምክንያት አሁን አንድ ይሄ ተቱ ቲታቴ ትቶ ብሎ መሸምደዱ ቀላል ማለት በአፍ ራሱ ይሄዳል። ነገር ግን ብዙ ሰዎች እንደዚህ ድምፁን ያነቡታል። ነገር ግን ምልክታቸውን ለይተው አያውቁም። ይህ ደግሞ የምን ችግር ነው? ከዚህ ወደዚህ ያለማነብ ችግር ነው። ስለዚህ እናንተ አሁን እንዳትቸገሩ ከቀኝ ወደ ግራ የምታነቡ ከሆነ እንደዚህ ያለ አያጋጥማችሁም። በቃ ተለዩት። ይቻውን ይቺ ፊደል አሁን ማነች? ቴ ናች። እንደዚህ ይህን የምትለዩት ምንድን ነው? በቃል ሀዚ ጀምራችሁ በመሸምደር ሳይሆን ድምፅን በቃ እንደዚህ በተለያየ መንገድ በንባብም በጽሁፍም እንዳይቸግሯችሁ ከታች ወደ ላይ ከግራም ወደ ቀኝ ከቀኝም ወደ ግራ ደጋግማችሁ ማነብ ይጠበቅባችኋል ማለት ነው። አሁን ደግሞ በየቤተሰቦቻችሁ ሁሎችንም አንደኛም ቤተሰብ በአንድ ላይ ሁለተኛም ቤተሰብ በአንድ ላይ እያደረግን እናነባለን ማለት ነው። አሁን እዚህ ላይ ተ ቸ ሀ ነ ኘ። አሁን እዚህ ላይ ሁሎችን ልብ ብላችሁ ያስተውላችሁ ከሆነ የሚል ድምፅ አለ ማለት ነው። የሚል ድምፅ ካለ ማለት የመጀመሪያ ፊደል ነው፣ የመጀመሪያ ቤተሰብ ነው ማለት ነው። ስለዚህ አሁን ተ ስትባሉ የመጀመሪያ ቤተሰብ እንደሆነች ማወቅ አለባችሁ ማለት ነው። ቸ ስትሉ የመጀመሪያ ቤተሰብ ነች ማለት ነው። ምልክታቸውን ቢሆን ደግሞ ምንም ቅጥል ወይም ምንም የሆነ ቀለበት የላቸው። ራሳቸው የመጀመሪያ ቤተሰቦች ራሳቸውን ችለው የቆሙ ናቸው። አያችኋቸው? ምንም የሆነ ቀለበትም ምንም የሆነ ጥምዝምትም ምንም የሆነ ነገር የላቸውም። ሌሎቹ ናቸው ከሁለተኛ ከሶስት ከሰባተኛ ቤተሰብ ስትሉ ግን ከነዚህ ላይ ወይም ቅጥል አላቸው ወይም ጠመም አላቸው ወይም ቀለበት አላቸው ማለት ነው። ስለዚህ መጀመር ብቻቸው የሚቆሙ ከሆነ እነዚህ የመጀመሪያ ቤተሰብ ናቸው ማለት ነው። አሁን ደግሞ እዚህ ላይ ምሳሌ እናያለን። ሁለተኛ ቤተሰብ እናነባቸው። ቱ ቹ ሁ ኑ ኙ። አያችሁ አይደል? እነዚህ አሁን ኡ የምትል ድምፅ አለች ማለት ነው። የሁሎችም ቱ ስትሉ ቹ ሁ ኑ ኙ ስትሉ ኡ የምትል ድምፅ አለች ማለት ነው። ስለዚህ ኡ የሚል ድምፅ ካለ ሁለተኛ ቤተሰብ ናት ማለት ነው። እቺ የድምጿ ነው። ምልክታቸው ደግሞ ማንኛውም ፊደል ሁሎችም ፊደሎች በጎናቸው በቀኝ በኩል ከመካከል ላይ ይቀጥላላችሁ ማለት ነው። ሁሎችም አያሳቻውን ታች የመጀመሪያ ነች፣ ግን ከይች ከተላይ ነው በእቺ ያዝች ያዝች ቀጥላላት ማለት ነው። እቺኛዋ ቸ ነች፣ እቺኛዋ ስለዚህ በጎን ቀጥላላት ማለት ነው ከወገቧ ላይ ማለት ነው። ስለዚህ ማንኛውም አይታችሁ ከሆነ በባለፈው ቪዲዮም የቀጣይ የምናያለን ሁሎችም ፊደሎች ከጎናቸው ከመካከል ላይ ቀጥል በቀኝ በኩል ካላቸው ሁለተኛ ፊደል ናቸው ማለት ነው። ስለዚህ ኡ የምትል ድምፅ አለች ማለት ነው። ሶስተኛ ደግሞ እናያለን። ቲ ች ሂ ኒ ኒ። አያቸው ኢ የምትል የሁሎችም ድምፅ አለች ማለት ነው። እስኪ አሁን እዚህ ቲ በሉ እስኪ ቲ ኢ ች ኢ ሂ ኢ። አየው ሁሎችን
የሶስተኛ ቤተሰብ ሂ የምትል የራሳቸው የሆነች ድምፅ አለቻቸው ማለት ነው። ይሄ የድምፅ ነው። ምልክታቸው ቢሆን ደግሞ አያቸው አሁን ብዙ ጊዜ ተማሪዎቹ የሚያደናግራቸው የሁለተኛና የሶስተኛ ቤተሰብ ይመሳሰሉባቸዋል። ነገር ግን አይታችሁ ከሆነ ይቺ ቱ ሁለተኛዋና ይቺ ቲ ልዩነት አላቸው። ለምን አትቀጥሏ? ይቺ ከወገቧ ላይ ነች። አያችኋት? የቱ ከወገቧ ላይ ነች። ነገር ግን የት የመጨረሻው እግሯ ላይ ነው ጠመም ያለች። ይቺ ሁለተኛ ቹን ነው ያለች። አሁን ቹ ከወገቧ ላይ ነች። አያት? ይቺ ግን ይቺ መጨረሻ ከእግሯ ላይ ነች። ስለዚህ ማንኛውም ፊደል ደግሞ ይህ ሶስተኛ ፊደል ከሆነ ከቀኝ እግሯ ወደ ቀኝ እግሯ በኩል ወደ ቀኝ በኩል ትንሽ ጠማማ አለች ማለት ነው። ትንሽ ጠመም ትላለች። ይቺ ሶስተኛ ፊደል ነች ማለት ነው። አራተኛ ፊደል ደግሞ ታ ቻ ቻ ሃ ና ኛ አየው ስታነበው ታ ቻ ሃ ና ኛ ስትሉ አ የምትል ድምፅ አለች ማለት ነው። ስለዚህ የአራተኛ ቤተሰብ የሁሎችም ድምፅ አ የሚል በውስጣዊ ድምፅ አለ ማለት ነው። ታ ስትሉ አ የምትል ድምፅ አለች። አ የሚል ድምፅ ካለ አራተኛ ቤተሰብ ነው ማለት ነው። ምልክታቸው ቢሆን ደግሞ ብዙዎቹ ወደ አሁን ነች አሁን ወደ ቀኝ ነው ተጣመመች። ሲኛዋ ግን ብዙዎቹ ወደ ግራ ይጣመማሉ። ወይ ወደ ግራ ይጣመማሉ ወይ በግራ በኩል ያለው እንትናቸው አጭር ይሆናል ማለት ነው። አሁን እዚህ አጋጣሚ የሉም እንጂ አሁን ነጣን አይታችሁ ከሆነ ትናንት ነው ትምህርታችን ላይ በቀኝ በኩል ያለው እግራቸው በግራ በኩል ያለው እግራቸው አጭር ነው ማለት ነው። ወይም ወደ ግራ ይታጠፋሉ ወይም የግራ እግራቸው አጭር ነው ማለት ነው። ስለዚህ እንደዚያ ከሆነ አራተኛ ቤተሰብ ናቸው ማለት ነው። አምስተኛ ቤተሰብ እንዳለን ደግሞ ቴ ቸ ሄ ኔ ኘ አያችሁ ኤ የሚል ድምፅ አለ ማለት ነው። ኤ የሚል ድምፅ አለ ማለት ነው። ስለዚህ ኤ የሚል ድምፅ ካለ የአምስተኛ ቤተሰብ ናቸው ማለት ነው። ምልክታቸውን ቢሆን ደግሞ ሁሎችም የአማርኛ ፊደላት በቀኝ በኩል ከታች ላይ ቀለበት አላቸው ማለት ነው። የአምስተኛ ፊደላት አያችሁ ቀለበት አላቸው ሁሎችም። የትናንት ነው የሚሉት ቀጣይ የምናየው ሌሎቹን ሁሎችም የቀለበት አላቸው ማለት ነው። የት ላይ? ታች በቀኝ በኩል። እንደዚያ ከሆነ ደግሞ የአምስተኛ ቤተሰብ ነው ማለት ነው። ስድስተኛ ቤተሰብ ት ች ህ ን ኝ አያችሁ የሚል ድምፅ አለ ማለት ነው። የማን? የስድስተኛ ቤተሰቦች ምልክትም ቢሆን አያችኋል። ተይቻ አሁን ብዙ ጊዜ የአንደኛና የስድስተኛ ቤተሰብ ምልክቶቹ ይመሳሰሉባቸዋል። ነገር ግን ይለያያል። ሀላይ ጠማማ ይችኛዋ ቀጥ ያለች ናት። ይችኛዋ ግን ሀላይ ጠማማ ናቸው። ሽን የምትዋት ሀላይ ጠማማ ያለች ናት። ያው እንም ህም እኝም ሀላይ የሆነ ነገር አላቸው ጠማማ ናቸው ማለት ነው። ይሄ ስድስተኛ ቤተሰብ ይባላል። የመጨረሻውና ሰባተኛ ቤተሰብ የምንላቸው ቶ ቾ ሆ ኖ ኞ ኦ የሚል የራሳቸው የሆነ የሰባተኛ ቤተሰብ ድምፅ አላቸው ማለት ነው። ምልክቶቹ ደግሞ እንደምታዩት አናታቸው ላይ ቀለበት አላቸው ማለት ነው። አሁን ብዙ ጊዜ የአምስተኛ ይሄና ይሄ ተማሪዎቹ ይደበላለቁባቸው አምስተኛና ሰባተኛ። ነገር ግን አምስተኛ ታች እግራቸው ላይ ነው ቀለበት ያላቸው። የሰባተኛ ፊደላት ግን አይታችሁ ከሆነ አናታቸው ላይ ነው ቀለበቱ ያለ። አናታቸው ቀለበት ካለ የሰባተኛ ቤተሰብ ናቸው። ኦ የሚል ድምፅ አለው ማለት ነው። አሁን እዚህ ላይ የምታዩ ድምፃችሁን ትለያላችሁ። መጀመር እቺ ማነች ተ ብለናል። ተ አለ አይደል? ጭኛቸ። ስለዚህ የተለያየ ድምፅ አላቸው ማለት ነው። ምልክታቸውስ ታ ከሆነች አንድ ማቀጥላ እንደ መስቀል ነገር ያለችባት አለች። ጭኛዋ ግን ምንም የላትም ማለት ነው። እያንዳንዳችሁ ከለያችሁ በኋላ የመጀመሪያ ፊደላችሁን ድምፅ የመጀመሪያ ፊደልና ድምፅ ከለያችሁ በኋላ ቤተሰቦቻቸው አያስቸግሯችሁም። ለምሳሌ ተ ስንል የሚል ድምፅ ካለ ሁለተኛ ቤተሰብ ከሆነ የግድ ኡ የሚል ድምፅ ያስፈልገዋል ማለት ነው። ኡ የሚል ስለዚህ ተ ካል ቱ ኡ የሚል ድምፅ አለው ማለት ነው። ሶስተኛ ቤተሰብስ ኢ የምትል ድምፅ አለቻቸው ብለናል። ስለዚህ የመጀመሪያ ከሆነች ኢ ስንል ቲ ይሆናል ማለት ነው። አራተኛውስ አ የሚል ድምፅ አላቸው አራተኛ ቤተሰብ ብለናል። ስለዚህ ተ ከሆነ የመጀመሪያው ታ አ ይሆናል ማለት ነው። አምስተኛውም ቴ ት ቶ እያለ ይቀጥላል ማለት ነው። ስለዚህ ምንም የሚከብድ ምንም የሚያስቸግር ነገር የለውም። ደጋግማችሁ ቪዲዮውን ያቆማችሁ እየጻፋችሁ መማር ማየት ትችላላችሁ ማለት ነው። ለዛሬ የነበረን ትምህርት ይህን ይመስላል። አብራችሁን ስለቆያችሁ እናመሰግናለን። ያላችሁን ሀሳብ አስተያየት ኮሜንት መስጫው ላይ ብታስቀምጡልን ይደርሰናል፣ እናስተካክላለን ማለት ነው። አብራችሁን ስለቆያችሁ እናመሰግናለን። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ቻው